እንደሚችሉ አለ። ከኔም ፕራክቲካል ኤክስፒሪየንስ ከዲዘርቴሽንም የሆነ ሼር ያደረኩን ነገር አለ በዛ ቪዲዮ ላይ እንዴት ዲዘርቴሽንን እንደሰራው እየገባችሁ ተከታተሉ። አመሰግናለሁ። ማሽን ለርኒንግ ቤዝድ ዲቴክሽን እንደ ክላሲፊኬሽን ኦፍ ፊሽንግ ዌብሳይትስ ሊሆን ይችላል። ይሄ በጣም ጄነሪክ ነው። ለምን ይሄ ጄነሪክ ነው። ስለዚህ አሁን ቴሲሳችሁ 4 ኦብጀክቲቭ ሊኖረው ይችላል ማለት ነው። ዴቨሎፕ ፊሽንግ ዳታ ሴት፣ አይደንቲፋይ ኢምፖርታንት ፊውቸር፣ ኮምፔር ማሽን ለርኒንግ አልጎሪዝም ዴቨሎፕ ምናምን። ይሄን ሁሉ በአንድ ማኑስክሪፕት ለማሳተም አይሆንም። ይሄን ጽፈን ማነው ማኑስክሪፕት ጽፈን ወደ ጆርናሉ ብልክ ፔጁ በጣም ብዙ ነው የሚሆንብን። ይሄን ሁሉ እንትን አናደርግም ማለት ነው። አርቲክል ላይ ሲሆን ምንድነው የምናደርገው? ይሄንንም ለብቻ ፓብሊሽ ማድረግ እንችላለን እንደ ማኑስክሪፕት ጽፈን ማለት ነው። ይሄንንም ለብቻው። ስለዚህ ከአንድ ቴሲስ ላይ አራት ማኑስክሪፕት ማውጣት ይቻላል ማለት ነው። 4 ማኑስክሪፕት ማውጣት ይቻላል። የራሱ ሴንትራል አይዲያ፣ የራሱ ኢንትሮዳክሽን፣ የራሱ ሊትሬቸር ሪቪው፣ የራሱ ሜቶዶሎጂ፣ የራሱ ፕሪፓሬሽኑ ራሱ ማለት ነው። የራሱን የሆነ መንገድ ስላለ ማለት ነው። ስለዚህ 4ቱን ኦብጀክቲቭ አርቲክል መልክ ማውጣት ይቻላል ማለት ነው እንጂ ሁሉንም አንድ ላይ የምንሰራ ከሆነ በጣም ሌንግዚ ይሆንብናል ማለት ነው። ሌንግዚ ይሆንብናል። ስለዚህ ትራይንግ ቱ ፓብሊሽ ዘ ኢንታየር ቴሲስ አስ ዋን ፔፐር ፕሮዲውስ ኦቨርሊ ሎንግ አንፎከስድ ማኑስክሪፕት ይሆናል ማለት ነው። ሎንግ እና አንፎከስድ ይሆንባቸዋል ማለት ነው። ስለዚህ እንዴት ነው ሴፓሬትሊ እንትን የምናደርገው የሚለውን ነው። ቴሲስ ኮምፖነንቶቹ እኚህ ናቸው። አሁን ኦብጀክቲቮቹ አይታችኋል። ይሄ ነው። ይሄ ኮምፖነንት ሲሆን አንድ ኒው ፖሲብል ጆርናል ማኑስክሪፕት ኒው ዳታ ሴት ፎር ፊሽንግ ዌብሳይት ዲቴክሽን ብላችሁ ዳታ ሴቱን እንዴት እንዳዘጋጃችሁ ዳታ ሴት ማለት ምን ማለት ነው፣ ኢንትሮዳክሽን ሰርታችሁ ያለውን ችግር ሁሉንም ዳታ ሴቱን እንትን አድርጋችሁ ወደ አርቲክል መቀየር ይቻላል። ይሄ ማለት ኒው ዳታ ሴት አዘገጃጀቱ ከነ ሪዛልቱ ሁሉንም ነገር አሳይታችሁ እቺ ማሳተም ትችላላችሁ። ፊውቸር አናሊሲስ አሁን የሚል አለ ሁለተኛው ኦብጀክቲቭ አይደል? እዚህ ጋር ፊውቸር ኢምፖርታንስ አለችን። አሁን እንደዚህ ማድረግ ትችላላችሁ። ኤክስፕሌነብል ፊውቸር ሴሌክሽን ፎር ፊሽንግ ዌብሳይት ዲቴክሽን ብላችሁ ርዕሱ በዚህ ዙሪያ ላይ ትሰራላችሁ። ብዙ ፊውቸር ሴሌክሽን ቴክኒኮች አሉ። እነሱን ኮምፔር፣ ኮንትራስት ምናምን አድርጋችሁ የሞዴል ፐርፎርማንሱ ላይ ያላቸውን እንትን ማየት ትችላላችሁ ማለት ነው። ስለዚህ ይሄ ኤክስፕሌነብል ፊውቸር ሴሌክሽን ሌላ አልጎሪዝም ኮምፓሪዝን ላይ መስራት ትችላላችሁ። ግን እንደ አንድ ማኑስክሪፕት ኮምፓራቲቭ ኢቫሉዌሽን ኦፍ ማሽን ለርኒንግ ሞዴል ብዙ ማሽን ለርኒንግ ሞዴሎችን ኮምፔር እንደ ኮንትራስት ማድረግ ትችላላችሁ ማለት ነው። እዚህ ላይ መስራት ትችላላችሁ። ኮምፓራቲቭ ዲፕ ለርኒንግ ፍሬምወርክ ምናምን ሪል ታይም ፊሽንግ ዌብሳይት ዲቴክሽን ሲስተም እንደዚህ እያደረጋችሁ ወደ አርቲክል መቀየር ትችላላችሁ ማለት ነው። የራሳችሁን ኤክስፐሪመንት አላችሁ። እያንዳንዱ እንትን የራሳቸው ስራ አላቸው አይደለ? ቴሲሳችሁ ላይ ስትሰሩ ሰርታችሁታል። ይሄን እንዴም ወደ ማኑስክሪፕት ልቀይረው የሚለው ነው። እና ቴሲስ በጣም ጄኔሪክ ነው። ይሄኛው ማኑስክሪፕት ደግሞ 10 ፔጅም ልትሆን ትችላለች። ግን አዘገጃጀቱ ክሪቲካል ቲንኪንግ ይፈልጋል፣ ሴንተራል እንትኑ ይፈልጋል ማለት ነው። ሶ ፍሮም ዋን ቴሲስ ዩ ካን ፕሮዲውስ መልቲፕል ኮረንት ፔፐርስ። የኔን ዲዘርቴሽንም ማሳያቸዋለሁ መጨረሻ ላይ የኔን ዲዘርቴሽን እንዴት እንደሰራው እያንዳንዱን ኦብጀክቲቭ እንዴት ወደ ማኑስክሪፕት እንደቀየርኩ አሳያቸዋለሁ። ቪዲዮውን ትከታተላላችሁ ማለት ነው። ሌላኛው ቤዚክ አርኪቴክቸር ኦፍ ሃይ ኳሊቲ ጆርናል ማኑስክሪፕት አርኪቴክቸራቸው ምን ይመስላል? ይሄ ነው። ማኑስክሪፕት ስጽፉ ይሄ ነው ኮምፖነንቱ ማለት ነው። ሉክ ማኑስክሪፕት ስጽፉ ታይትል አለ፣ አብስትራክት አለ፣ ኢንትሮዳክሽን አለ፣ ሪሌትድ ወርክ አለ፣ ሜተድ አለ፣ ሪዛልት አለ፣ ዲስከሽን አለ፣ ኮንክሉዥን፣ ሪፈረንስ። በቃ እኚህ ማይቀሩ ኮምፖነንቶች ናቸው ማኑስክሪፕት ስታዘጋጁ። ይሄ ቴሲስ ላይ ሲሆን ስፔሲፊክ ኦብጀክቲቭ፣ ጀነራል ኦብጀክቲቭ እንትን ምናምን እየተባለ ነው የሚሄደው። ሪሰርች ኩዌሽን ምናምን እያለ ነው የሚሄደው። ይሄኛው ግን ኮር ኮምፖነንቶች ናቸው። ይሄን ስኬለተን መስራት አለባችሁ ማለት ነው መጀመሪያ። በቃ ዋን ሴንተራል አይዲያ ሲኖራቸው ያን ሴንተራል አይዲያ ሰፋ አድርጋችሁ መጽሐፍ ማለት ነው። ቺና ኮምፖነንት ዋና ኮምፖነንት ማለት ነው። ሃይ ኳሊቲ ጆርናል ማኑስክሪፕት ኮምፖነንቶች እኚህ ናቸው ማለት ነው። እያንዳንዱ ኮምፖነንት የሚመልሰው ጥያቄ አለ። ፕሮዳክሽን ዋይ የሚለውን ይመልሳል። ዋይ ይሄ ጥናቱ ለምን አስፈለገ? ዋይ ሰራስ ምን ይቀራል?
የሚለውን ነገር በደንብ አሳምነን መጻፍ አለብን። ኢንትሮዳክሽን ላይ ፕሮብሌሙንም ምኑንም ይይዛል ኢንትሮዳክሽን እዚህ ጋር ማለት ነው። እንደ ቴሲስ ፕሮብሌም ለብቻ እንትን ለብቻ ምናምን አድርገን አንጽፍም። ኢንትሮዳክሽን ውስጥ ነው የምንጽፈው ሁሉንም ነገር። ዋይ የሚለውን ይነግራል ማለት ነው። ጥናቱ አስፈላጊነት፣ የጥናቱን አስፈላጊነት፣ ሞቲቬሽኑ ምን እንደሆነ፣ ኮንትሪቢሽኑ ምን እንደሆነ ምናምን ማስረዳት አለበት። ሜተድ ላይ ግን ሀው ነው። ፕሮብሌም ጠቅሰናል። ይህ ቻሌንጅ አለ ብለናል። ሀው ቱ ሶልቭ ዛት ፕሮብሌም። ሜተድ ላይ ፕሮሰሱን ታሳያላችሁ። ሪገረስ የሆነ ሜቶዶሎጂን ታሳያላችሁ ማለት ሀው የሚለውን ነው የሚመልስላችሁ። ሪዛልት ላይ ስመጣ ዋት ዲድ ዩ ፋይንድ፣ ምን አገኘ? ይሄ ፕሮብሌም አለ ብላል። ይሄን ሜተድ ተጠቅማል፣ ምን አግኝታል? ስለዚህ ይሄንን ምንድን ነው የምታደርጉ? በቴብል በግራፍ በምናምን የመጣላችሁ ሪዛልት ዴሞንስትሬት ማድረግ ነው። ዲስከሽን ሲመጣ ደግሞ ዋት ዳዝ ኢት ሚን፣ ሪዛልቱ 90% አምጥታል፣ 99% አምጥታል። ሶሀት ምን ማለት ነው ታዲያ? ሚኒንጉ ምንድን ነው የሚያሳየን? ምንድን ነው ኢምፕሊኬሽኑ የሚለውን ነገር ዲስከሽን ላይ ነው የምንገልጸው። ዋት ዳዝ ኢት ሚን አይደል? አንድ ሰው አሁን ለምሳሌ ቴምፕሬቸሩ 39 ቢሆን ምንድን ነው የሚያሳየው? አይደል? በጤና አላል 37 ቢሆን ምንድን ነው የሚያሳየው? ሚኒንጉን ማስረዳት ይጠበቅብናል ዲስከሽን ላይ ስንመጣ ማለት ነው። ዲስከሽን ላይ ዋት ዳዝ ኢት ሚን ነው መልሰው ማለት ነው። ስለዚህ አብዛኞቹ ጆርናል ሪዛልት እና ዲስከሽንን ለይተን እንድንጽፍ ይጋብዛሉ ማለት ነው። ሪዛልቱን ለብቻ ዲስከሽኑን ለብቻ ማለት ነው። ከሪሌትድ ወርክ ጋር እናያይዛለን። ከሪሌትድ ወርክ ጋር አያይዘን ነው የምንጽፈው ማለት ነው። ያሉት ጥናቶችስ ምን ያሳያሉ? ከኛ ጋር ኮምፔር እናደርጋለን። ከኛ ሀሳብ ጋር የሚጣረሱ አሉ፣ የሚደግፉን አሉ የሚለውን ነገር ማየት ይጠበቅብናል። ኮንክሉዥን ደግሞ ዋት ሹድ ዘ ሪደር ሪሜምበር ማለት ነው። አሁን ኦብጀክቲቫችንን ነው የምንዘጋ ማለት ነው። ኮንክሉዥን ላይ ኦብጀክቲቫችን ይሄን ለመስራት ብለናል። ኮንክሉዥን ላይ እሱን አቺቭ አድርገናል ወይ? ስለዚህ ኮምፖነንቶች አሉ እዛች ጋር አብራራላችኋለሁ ማለት ነው። ግን ማኑስክሪፕት ለመጻፍ ስኬሌተኖቹ እኚህ ናቸው። ኦኬ ኔክስት አሁን ለምሳሌ ኤግዛምፕል ኦፍ ዊክ ታይትል፣ አሁን ስለ እንትን ኮምፖነንት እያስረዳችሁ አይደለ? ታይትል ዊክ ታይትል እና ስትሮንግ ታይትል የሚባለው ምን አይነት ነው? ከዚህ ጀምርላችኋለሁ ማለት ነው። አሁን ለምሳሌ ዊክ ታይትል የምንለው ማሽን ለርኒንግ ፎር ፊሽንግ ዌብሳይት ዲቴክሽን ብትሉ አሁን ጄኔሪክ ነው፣ ብሮድ እና ጄኔሪክ ነው ይሄ ማለት ነው። ይሄ ጄኔሪክ ነው በጣም ዊክ ታይትል ነው የሚባለው። ታይትላችሁ አይ ካቺንግ እና ኢንፎርማቲቭ መሆን አለበት። አሁን ቤተር የሚባለው ይሄ ነው። ማሽን ለርኒንግ ቤዝድ ፊሽንግ ዌብሳይት ዲቴክሽን ዩዚንግ ዩአርኤል እና ዌብ ቤዝድ ፊቸርስ። ሉክ ፊሽንግ ዌብሳይት ዲቴክሽን ውስጥ ብዙ ኮምፖነንቶች አሉ። ከነዛ ውስጥ እኛ ፎከስ ያደረግነው ይሄኛውና ይሄኛው ላይ እንደማለት ነው ማለት ነው። ዩአርኤል እና ዌብ ቤዝድ ፊቸር ነው ፎከስ ያደረግነው እንደማለት ነው። አያችሁ፣ ይሄ ሜዠረብል ነው። ምን ላይ ፎከስ ኤሪያችንም ይነግራል ማለት ነው። ስለዚህ ርዕሳችሁ በጣም ብሮድ መሆን የለበትም። ስለዚህ ሊትሬቸር ሪቪውም ስናደርግ እዚህ ጋር ፎከስ ያደረጉትን እዚህ ጥናት ላይ ፎከስ ያደረጉትን ነው ፈልገው ማለት ነው። ስትሮንገር ስንል ደግሞ እዚሁ ላይ ሆኖ ኤክስፕሌነብል ማሽን ለርኒንግ ኤክስፕሌነብል የሆነ ሃው እንደ ዋይ ዘ ከረንት ዲሲዥን ኢዝ ሜድ የሚያብራራ ማለት ነው። ራሱን የሚያብራራ የሆነ ስህተት ሲሰራ ለምን እንደተሰራ ራሱን የሚያብራራ እንትን ማለት ነው። እሱ ላይ እንጨምራለን ማለት ነው። የማሽን ለርኒንግን ብዙ ሪሰርቸሮች ሊጠቀሙ ይችላሉ። ያ ሞዴል ግን ራሱን ኤክስፕሌን ያደርጋል አያደርግም ማለት ነው። ስለዚህ ኤክስፕሌነብል ብላችሁ ትጨምራላችሁ። ስትሮንገር ማለት ነው። የሆነ አክሽን ነገር ትጨምሩበታላችሁ ማለት ነው። እንዲህ የሆነ ማሽን ለርኒንግ ሞዴል አያችሁ፣ ኤፌክቲቭ ኤፊሽንት ምናምን እያላችሁ መጻፍ ትችላላችሁ ማለት ነው። እዚህ ጋር ተርሞቹን ስትሮንገር ይሆናል። ስለዚህ ርዕሳችሁ አይካቺንግ መሆን አለበት ማለት ነው። ስለዚህ ስትሮንግ ጆርናል ታይትል ይሄ ነው። ኤክስፕሌነብል ማሽን ለርኒንግ ፍሬምወርክ ፎር ፊሽንግ ዌብሳይት ዲቴክሽን ይህን ትሉና ታይትሉ ምን መናገር አለበት? ዋት ዘ ስቴዲ አባውት፣ ጥናት ስለምን እንደሆነ መግለጽ አለበት። ምን አይነት አፕሮች ነው የምትጠቀመው? ዋት ታይፕ ኦፍ ፊቸር ኢንቮልቭድ ምናምን እንደዚህ። ዋት ሜክስ ዩር ስቴዲ ዲስቲንክት፣ ከሌሎች ሪሰርቸሮች የሆነ ለየት ማለት አለበት ርዕሱ። የኮፒራይት ሪሰርች ተሰርቷል ምናምን ሊላችሁ ይችላል የሆነ ኤግዛማይነር ማለት ነው። የሆነ ርዕሱ ከእናንተ ከሌላ ሰዎች ትንሽ ለየት ማለት አለበት። ርዕሱን መቀየር አለባችሁ። ከሌላ ሰው ጋር ማች የሚሆን ከሆነ ትንሽ ኢንተርኔት ላይ ሰርች ሲደረግ የዛኛው ሰውዬ የሌላ ሰውዬ አክሰስ ያደርጋል ሰው ማለት ነው። ኦቨርላፕ እንዳያደርግ
ትንሽ ለየት ማድረግ አለባችሁ ማለት ነው። እና ስትሮንግ ታይትልስ ስፔሲፊክ ነው መሆን ያለበት ማለት ነው። ዲኮሬቲቭ ከማድረግ ይልቅ ስፔሲፊክ ማለት የተሻለ ያደርገዋል ማለት ነው። ስለዚህ ታይትል አመራረጥ ይሄን ካሳየዋችሁ፣ ሁለተኛ ሃው ቱ ራይት ኢንትሮዳክሽን ነው። እንግዲህ ኢንትሮዳክሽን ላይ ፕሮብሌምም እንጠቅሳለን፣ ኦብጀክቲቭም አለ፣ ኮንትሪቢሽንም አለ። እዛ ጋር የምንጽፋቸው ኮምፖነንቶች አሉ። ቴሲስ ስንጽፍ ኢንትሮዳክሽን ለቴሲስ ስንጽፍና ለማኑስክሪፕት ስንጽፍ ይለያያል። ስለዚህ ኢንትሮዳክሽን ስንጽፉ ከምንድን ነው የምትጀምሩት? ስለዚህ እንደ ቴክስት ቡክ አይደለም መጻፍ ያለባችሁ። ኢንትሮዳክሽን ስንጽፉ ላይክ ቡኪ ስታይል የሆነ ዲፊኒሽን ምናምን ማድረግ የለባችሁ። ምንድን ነው ማድረግ ያለባችሁ? መጀመሪያ ስታብሊሽ ዘ ፕሮብሌም ማለት ነው። አሁን ፊሽንግ አታክ ላይ የምትሰሩ ከሆነ ፊሽንግ አታክ ሪሜይንስ ሜጀር ሳይበር ሴኩሪቲ ትሬት ምናምን ትላላችሁ። ቢኮዝ ኦፍ ምናምን እናንተ ስለምትሰሩበት ቶፒክ የሆነ ማብራሪያ ማለት ነው። ኢምፖርታንሱ መጻፍ ትችላላችሁ። ኢምፖርታንሱ ምንድን ነው ምናምን የሚለውን ነገር መግለጽ ትችላላችሁ ማለት ነው። ኢስታብሊሽ ኢምፖርታንስ የሆነ እንትኑ ማለት ነው። ፕሮብሌሙን መጥቀስ፣ ከዛ ይህም መጠናቱ ኢምፖርታንሱ ምንድን ነው የሚለውን ነገር የሆነ መጥቀስ ማለት ነው። ኢስታብሊሽ ፕሮብሌም ማለት ነው። እነዚህ ነገሮችን መጻፍ ትችላላችሁ ማለት ነው። ስለዚህ ፊሽንግ አታክ ሪሜን ሜጀር ሳይበር ሴኩሪቲ ትሬት ቢኮዝ ማሊሺየስ ዌብሳይት ካን ክሎዝሊ ኢሚቴት ሌጂትሜት ዌብሳይት ምናምን ይላል ማለት ነው። ኢንክሪዚንግ ሶፊስቲኬሽን ምናምን ስለ ቶፒካችሁ የሚገልጽ ነገር ማብራሪያ ማለት ነው። ምን ማለት እንደሆነ ትገልጻላችሁ መጀመሪያ ማለት ነው። ስለዚህ ኢምፖርታንት ዲፋይን ከማድረግ ይልቅ ኢምፖርታንሱን መጥቀስ የተሻለ ነው ማለት ነው። ሁለተኛ ላይ ኤክስፕሌን ዋት ሪሰርቸርስ ሃቭ ኦልሬዲ ደን። ስለዚህ ስለ ሪሰርች ፕሮብሌሙ ስለ ቶፒካችሁ ማብራሪያ ሰጣችሁ አይደለ? ከሰጣችሁ በኋላ ሪሰርቸሮች ምን ሰርቷል እዚህ ኤሪያ ላይ ዋት ኢስ ኖን የሚለውን ትጠቅሳላችሁ ማለት ነው። ይሄ ሪሰርቸር እንዲህ አድርጎ ሰርቷል፣ ይሄ ደግሞ እንደዚህ አድርጎ ሰርቷል ምናምን እያደረጋችሁ ታያላችሁ ማለት ነው። እዚህ ጋር ኤክስፕሌን ታደርጋላችሁ ማለት ነው። ስለዚህ ምን ተጠቀሙ፣ ይሄን በዚህ ኤሪያ ላይ ምርምር የሰሩ ሰዎች ምን አይነት እንትኖችን ተጠቀሙ የሚለውን ነገር ማብራሪያ ተሰጣላችሁ ማለት ነው። ዋት ኢስ ኖን ማለት ነው። ዋት ኢስ ኖን። ከዛ በኋላ ወዴት ነው የምትሄዱት? ወደ ጋፕ ትሄዳላችሁ ማለት ነው። አይደንቲፋይ ዘ ጋፕ ሉክ ዋት ኢስ ኖን ከጠቀሳችሁ በኋላ እከሌ ይሄን ሰርቷል፣ ይሄ እንዲያርጓል፣ እንዲህ ቢሰሩም ብላችሁ ትጀምራላችሁ ማለት ነው። ወደ ጋፕ ነው የምትሄዱት። ሉክ ዊክ የሚሆነው however few studies exist አትበሉ ፈጽሞ ማለት ነው። ትንሽ ሪሰርቾች ነው በዚህ ዙሪያ የተጠኑት አትበሉ። ይህ አሳማኝ አይደለም። ምንድነው በቃ የተወሰነ ስቴዲ ትጠቅሱና ጥናቶቹ እንዲህ ቢሰሩ 3 ኮር ሊሚቴሽን አላቸው፣ ይሄን ነገር አድሬስ አላረጉም ብላችሁ ትጠቅሳላችሁ ማለት ነው። ሉክ ፓራግራፉን መለየት አለባችሁ። ፕሮብሌሙን የመጀመሪያ ስለ ቶፒካችሁ የምትገልጹበት ኢምፖርታንሱን የምትጠቅሱበት እዚህ ጋር ታደርጋላችሁ ማለት ነው። እዛ እዚህ ዙሪያ ላይ ምን እንደተጠና ደግሞ ሰከንድ ፓራግራፍ ላይ ትጠቅሳላችሁ ማለት ነው። ሪሰርቸሮች ምን እንደሰሩ። ሶስተኛ ፓራግራፍ ላይ ደግሞ ምን ይጎላቸዋል። አሁን ከላይ ከጠቀሳቸው ሪሰርቸሮች ምንድን ነው የሚጎላቸው? ሊሚቴሽናቸው ማለት ነው። ሊሚቴሽናቸውን ትገልጻላችሁ። ምንድን ነው የምትሉት? ዲስፓይት ዚስ አድቫንስስ 3 ሊሚቴሽንስ ሪሜን ይላል። ፈርስት መኒ ስቴዲስ ኢቫሉዌት ሞዴልስ ዩዚንግ ሃይሊ ባላንስድ ቤንችማርክ ዳታ ሴት ሜይ ኖት ሪፍሌክት ምናምን። የትኞቹ ስቴዲ? መኒ ስቴዲስ ካላችሁ ስቴዲዎቹን እዚህ ቅንፍ ውስጥ ታስቀምጣላችሁ ማለት እነማን። ከዛ ሰከንድ ሊሚቴሽን ታስቀምጣላችሁ። ፐርፎርማንስ ኦቨን ኮንዳክት ዩዚንግ ዲፈረንት ፕሪፕሮሰስ ፊቸር ሴሌክሽን ሜኪንግ ምናምን ዲፊካልት ትሉ እና እንደዚህ ሰርድ ምናምን እያደረጋችሁ ትጠቅሳላችሁ ማለት ነው። ሊሚቴሽን 1 ሊሚቴሽን 2 ሊሚቴሽን 3 ምናምን እያደረጋችሁ ትሄዳላችሁ ማለት ነው። ናው ዘ ሪደር አንደርስታንድስ ኤግዛክትሊ ዋት ኢስ ሚሲንግ ማለት ሚሲንግ ፖይንቱን እዚህ ጋር ሴፕሬት ፓራግራፍ ላይ ትጽፋላችሁ ማለት ዋት ኢስ ሚሲንግ። አፑን በደንብ አጉልታችሁ ማሳየት አለባችሁ ማለት ነው። ሪፈረንስ ሳይት እያደረጋችሁ ማለት ነው። ስለዚህ ፓራግራፍ 4 ላይ ደግሞ ምን ታደርጋላችሁ? ስቴት ዋት ዩር ስቴዲ ዳዝ ማለት ነው። ይህ ጋፑን አሳይታችኋል። ሜን ፐርፐስ ኦፍ አውር ስቴዲ ኢዝ ምናምን ብላችሁ መሄድ ትችላላችሁ ማለት ነው። ይህን ጋፕ አሳያችሁ ኦልሬዲ። የእኛ ጥናት ዋና ዓላማ ደግሞ to address this limitation this study develop explainable ምናምን እንደዚህ ትላለች። this study evaluate ምናምን ምን እንደሚሰራ ማለት ነው።
እንዴት የእናንተ ጥናት አድሬስ እንደሚያደርገው የመጨረሻ ፓራግራፍ ላይ ትጠቅሳላችሁ ማለት ነው። የመጨረሻ ፓራግራፍ ላይ። ስለዚህ እኚህን ኮምፖነንቶች እንዳረሱ ማለት ነው። ለምን መጀመሪያ የሚያነበው ከአብስትራክት ቀጥሎ ሪቪወሮች የሚያነቡት ኢንትሮዳክሽን ነው። ኢንትሮዳክሽን ደግሞ ኔክስት ላይ የምሰሩት ስራ ኢንትሮዲውስ ማድረግ ነው ዋናው ዓላማ ማለት ነው። እስከ ኤክስፐሪመንት ድረስ ያሉትን ነገሮች በትንሽ በትንሹ ማስተዋወቅ ነው። እንትኑን ዓላማ ሴንተራል ፖይንቱ የምናሳውቅበት ነው። ኔክስት ፊፍዝ ፓራግራፍ ምንድነው? ስቴት ኮንትሪቢሽን ኮንትሪቢሽናችሁን ማጥቀስ ነው። አት ዘ ኤንድ ኦፍ ኢንትሮዳክሽን ኮንትሪቢሽን መጻፍ አለባችሁ። ወደ ሪሌትድ ወርክ ከመሄዳችሁ በፊት ዋት ኢዝ ዘ ኮንትሪቢሽን ኦፍ ዩር ስቴዲ ኖቬሊቲ ማለት ነው። እንደዚህ ማለት ትችላላችሁ። ዘ ሜን ኮንትሪቢሽን ኦፍ ዚስ ስቴዲ አር ስሪ ፎልድ። ሶስት ኮንትሪቢሽን አለው ይሄ ጥናት። አንድ ይሄን እንዲያርጓል ዴቨሎፕመንት ኦፍ ዩኒፋይድ ፕሪ ፕሮሰሲንግ ኢቫሉዌሽን ምናምን። ሁለት ሲስተማቲክ ኮምፓሪዝን ምናምን ምናምን። ስሪ ኤክስፕሌናብል አናሊሲስ ኦፍ። በቃ ኮንትሪቢሽኑን ሪቪወሮቹ ያውቃሉ ማለት ነው። ይህንን መጥቀስ ይጠበቅባቸዋል። ስለዚህ አት ዘ ኤንድ ኦፍ ኢንትሮዳክሽን እቺን ትጽፋላችሁ ማለት ነው። ከዛ ቀጥለው ሃው ቱ ኮንቨርት ቴሲስ ሊትሬቸር ሪቪው። አሁን ሊትሬቸር ሪቪው ከቴሲሳችሁ ማለት ነው ወደ ማኑስክሪፕት እንዴት መቀየር ትችላላችሁ። አሁን ቴሲሳችሁ ብዙ ሊትሬቸር ሪቪው አለው። አስቡ የፒኤችዲ ዲዘርቴሽን ከሆነ ከ30 እስከ 80 ፔጅ ሊሆን ይችላል ሊትሬቸር ሪቪው ማለት ነው። ይሄንን ሁሉ ኮፒ ፔስት አድርገን ወደ ማኑስክሪፕት ብናመጣው ብዙ ፔጅ ነው የሚሆንበት። ይሄ 80 እስከ 30 እስከ 80 ፔጅ የፈጀውን ወደ ማኑስክሪፕት ስናመጣ ብዙ በልኪ ነው የሚሆነው። ሉክ የቴሲሳችሁ አሁን ዲፊኒሽን ኦፍ ፊሽንግ አለ፣ ሂስትሪ ኦፍ ፊሽንግ፣ ታይፕ ምናምን፣ ቲዎሬቲካል ፍሬምወርክ ምን ፍሬምወርክ ብዙ ነገሮችን ያብራራል ይሄ ቴሲስ ማለት ነው። ዚስ ኢዝ ዩስፉል ፎር ቴሲስ። ቴሲስ ለመስራት ይሄ አሪፍ ነው። ማኑስክሪፕት ለመስራት ግን ምንድን ነው የሚያስፈልገን? ሪሌትድ ወርክ ነው የምንለው። ጆርናል አርቲክል ኒድ ይሄ ማለት ሪሌትድ ወርክ ትሉና ይሄ ዲፊኒሽኑ ምኑ ሂስትሪው ምናምን አትጠቅሱ። ከእናንተ ጋር ሪሌትድ የሆኑ ወርኮች ምን እንደሰሩ ምን እንዳልሰሩ ነው የምትገልጹት ማለት ነው። ስለዚህ ማሽን ለርኒንግ ቤዝድ ፎር ፊሽንግ ዌብሳይት ዲቴክሽን ትላላችሁ። ፊውቸር ሪፕሬዘንቴሽን ቴክኒክ፣ ሊሚቴሽን ኦፍ ኤግዚስቲንግ አፕሮችስ ጥናቶች አሉ። እዚህ ጋር የተጠኑትን ጥናቶች ትሰራላችሁ። ምንድን ነው ሊሚቴሽናቸው? ኤግዚስቲንግ አፕሮች ላይ ያለውን ጋፕ ትጽፋላችሁ ማለት ነው። ስለዚህ ሊትሬቸር ሪቪው አትሉም ማኑስክሪፕት ላይ። ልክ ኢንትሮዳክሽን ቀጥለው ሪሌትድ ወርክ ነው የምትሉት ማለት ነው። ከእናንተ ጥናቶች ጋር ብዙ ጥናቶች አሉ፣ ግን ከእናንተ ጋር ቬሪ ሪሌትድ የሆኑ እንትኖችን መገምገም፣ ኮምፔር፣ ኮንትራስት ምናምን አድርጎ መጻፍ ይጠይቃል ማለት ነው እንጂ ይሄን ሁሉ ብንጽፍ አሁን አይሆንም። ይሄን ሁሉ ብንጽፍ በጣም በልኪ ነው የሚያደርግብን ማለት ነው ጥናታችንን። ስለዚህ ሪሌትድ ወርኮቹ ላይ ብቻ ፎከስ ታደርጋላችሁ ማለት ነው። ስለዚህ ፓወርፉል ሊትሬቸር ሪቪው ኤግዛምፕል፣ አሁን ዊክ ሊትሬቸር ሪቪው አሁን ይሄ ነው። ይሄ ስሚዝ ይታል ዩዝድ ይሄን ምናምን ይሄን አገኘ እከሌ ይሄን አገኘ እከሌ ምናምን ሴፓሬትሊ እንደዚህ ከጻፋችሁ ምንድን ነው ሊስት ነው። ይሄ ዲስክሪፕቲቭ ነው። ዊክ ሊትሬቸር ሪቪው ነው የሚባለው። ይሄ ሲንተሲስ አልሰራችሁም። እከሌን ለብቻ፣ አንዱን አውተር ለብቻ፣ አንዱን አውተር ለብቻ፣ አንዱን አውተር ለብቻ፣ ሌላውን አውተር ለብቻ እንደዚህ ብጽፉ በጣም ፑር ሊትሬቸር ሪቪው ነው የሚባለው። እንደዚህ አይጻፍም። ምንድን ነው የምታደርጉት? እነዚህ ሪሰርቾች አንድነታቸው ልዩነታቸው ኮምፔር ነው የምታደርጉት። እንደዚህ ማለት ሉክ ፕሪቪየስ ስቴዲስ ሃቭ ዴሞንስትሬትድ ኢፌክቲቭነስ ኦፍ ማሽን ለርኒንግ በት ዜር ሪዛልትስ ስትሮንግሊ ኢንፍሉዌንስድ ባይ ምናምን ምናምን የትኞቹ ምናምን ብላችሁ ትጠቅሳላችሁ። ትሪ ቤዝድ ሞዴል ሰቻስ ምናምን ምናምን አራበለብል ወሪያዝ ኒውራል ኔትወርክ አፕሮች ለርን ሞር ኮምፕሌክስ ምናምን እያላችሁ ማለት አሁን እንዴት መጥቀስ ይቻላል? ስሚዝ እና አህመድ እዚህ ላይ ፎከስ ቢያደርጉም የእነሱ ጥናት ግን ይሄኛውን ነገር ላይ ኦቨርሉክ አድርገዋል፣ ኮንሲደር አላደረጉም። እኚህ ጥናቶች ይህን ሜቶዶሎጂ ሰፖርት ቢያደርጉም እኚህ ጥናቶች ደግሞ ከሱ ሜቶዶሎጂ አጌነስት ናቸው። አንድነታቸውን ልዩነታቸው ምናምን እርስ በርሳቸው ኮምፔር አድርጋችሁ አርጊውመንት ፈጥራችሁ ካልጻፋችሁ ይሄ ሊትሬቸር ሪቪው አያስ ብለውም ማለት ነው። የከለ ይሄን ጥሩ ነገር ቢሰራም መልካም ነገሩን መጀመሪያ ትጽፋላችሁ። ይሄን አፕሮች ግን አልተከተለም።
ይሄ ደግሞ አለመከተሉ ይሄን ያደርጋል ምናምን እያላችሁ እንደዛ ነው መጻፍ ያለባችሁ ከሳይንስ አንጻር ማለት ነው እንጂ ሊትሬቸር ሪቪው የከሌ እንዲህ ብሏል የከሌ ምናምን ቁጭ ቁጭ ካደረጋችሁ ይሄ ሰመሪ ነው እንጂ እንትን አይደለም ማለት ነው። ስለዚህ አብላሉት አይዲያውን በደንብ እንትን ታደርጋላችሁ ማለት ነው። ሲንቴሲስ ላይ ፎከስ አድርጉ። ጆርናል የሚፈልጉ ቫሊዩ ሲንቴሲስ ነው። የሳይቴሽን መብዛት ሳይሆን ሲንቴሲስ እርስ በርሳቸው ሀሳባቸው የሚግባባ የሚጣረስ ምናምን ነገሮችን አውጥታችሁ መጻፍ ያስፈልጋል ማለት ነው። ስለዚህ እንደዚህ ዲስክሪፕቲቭ አድርጋችሁ እንዳጽፉ ሪጀክት ነው የሚያደርጉት ዝም ብሎ የምታስቀምጡ ከሆነ ማለት ነው። ሌላኛው ቬሪ ኢምፖርታንት ፖይንት ሀው ቱ ራይት ሪሰርች ጋፕ ነው። ሪሰርች ጋፕ ስታወጡ ሹድንት ሲምፕሊ ሚን ኖበዲ ስቴዲዝ ዚስ ቶፒክ፣ ማንም ሰው እዚህ ዙሪያ ላይ ጥናት አላጠናም ብላችሁ እንዳጽፉ ቴሲሳችሁ ላይ ሲጀምር ሪሰርች ያለ ሊትሬቸር ሪቪው አይሰራም። መጀመሪያውኑ ማቆም አለባችሁ ማለት ነው። ምንም ጥናት እዛ ዙሪያ ላይ ካልተሰራ ማቆም አለባችሁ ማለት ነው። ቢያንስ ተቀራራቢ የሆኑ ጥናቶችን ማፈላለግ አለባችሁ። ስለዚህ ኖበዲ ስቴዲድ ኦን ዚስ ቶፒክ ብላችሁ ብትጀምሩ ይሄ አይሆንም። ዲፊካልት ቱ ዲፌንድ ማለት ነው። ለምንድን ነው ያላጠኑት? አስፈላጊ አልነበረም ማለት ነው። ይሄ ሪሰርች ኤሪያው በጣም አስፈላጊ ስላልነበረ ነው ያልተጠናው ማለት ነው። እሱንም ያሳያል ማለት ነው። ስለዚህ እንደዚህ ከማለት ይልቅ ያሉ የተጠኑትን ክፍተታቸውን ማሳየት፣ አይደንቲፋይ ስፔሲፊክ ሊሚቴሽን ኢን ኤግዚስቲንግ ናውሌጅ እንደ ሜቶዶሎጂ ማለት ነው። ስለዚህ ያሉትን ሊሚቴሽናቸውን ማሳየት ይሻላል ማለት ነው፣ ምንም ጥናት አልተጠናም ከምትሉ ማለት ነው። ስለዚህ ሜቶዶሎጂካል ጋፕ ማሳየት ትችላላችሁ። የበፊት እንትኖች ኦልድ ቴክኒክ ነው የተጠቀሙት፣ እኔ ደግሞ አዲስ አፕሮችን ነው ኢንትሮዲውስ ያደረኩት ምናምን አድርጋችሁ የሆነ ነገር እንትን ማድረግ ትችላላችሁ ማለት ነው። ከሌ ኦልድ እንትኖችን ተጠቅሟል፣ እኔ ደግሞ አዲስ እንትን ነው ኢንትሮዲውስ ያደረኩት። ስለዚህ እንደዚህ ብላችሁ ሜቶዶሎጂካል ጋፓቸው ማሳየት ትችላለ። የተጠቀሙት ቱልስ እንደ ቴክኒክ ይኖራል፣ እናንተ ደግሞ የምትጠቀሙት አፕሮች ይኖራል። ስለዚህ ሜቶዶሎጂካሊ ልዩነት ይኖራቸዋል ማለት ነው። ዳታ ጋፕም አለ። ከሌ ኦልድ ዳታ ሴት ነው የተጠቀመው፣ የ10 ዓመት በፊት ያለ ዳታ ሴት ነው። እኔ ደግሞ ኒው ዳታ ሴትን ያካታል አዲስ እንትኖችን ነው። እከሌ ጥናቱ የተጠና በወንዶች ላይ ብቻ ነው የተጠናው፣ ሴቶችን አላማከለም። በተቻለ ዳታው የተሰበሰበው ዴታ ይህንን አላማከለም። አንዱ ይሄኛው ዴታ ከዚህ ዞንን ነው የተሰበሰበው፣ ሌሎቹ ዞኖችን አላካተተም። እንደዚህ ማለት ትችላላችሁ። የዳታው ጋፕም ማለት ነው። ይሄ ማሌዥያ ላይ ነው የተሰራው፣ ኢትዮጵያ ውስጥ በዚህ አይነት ሜተድ አልተሰራም። እንደዚህ አድርጋችሁ ማሳየት ትችላላችሁ ማለት ነው። የዳታ ጋፕ እከሌ ስሞል ዳታ ነው የተጠቀመው፣ እኔ ላርጅ ነው የተጠቀምኩ ብላችሁ ማሳየት ትችላላችሁ። ሌላ ናውሌጅ ጋፕ ደግሞ ፋክተርስ ድራይቪንግ ሞዴል ፕሪዲክሽን ሪሜን ኢንሰፊሽንትሊ አንደርስቱድ ማለት ነው። ይሄ ሞዴል ይሄን አይል አኩሬሲ ቢሰጥም የጎደሉት ለምን እንደሆነ ግልጽ አይደለም ምናምን ብላችሁ መጀመር ትችላላችሁ። ለምን ሌሎቹ ሞዴል ፐርፎርም እንዳደረጉ ምንም ግልጽ አይደለም። ስለዚህ ሰፊሸንት አይደለም፣ ክሊር አይደለም እንዴት እንዲህ እንደሆነ ማለት ነው። እና የሆነ ነገር ማብራራት ያለውን ናውሌጅ ጋፕ በደንብ ሰፋ ለማድረግ ማለት ነው። ስለዚህ ይሄ ሞዴል ቶፕ ፐርፎርም ካደረገ ለምን ቶፕ ፐርፎርም እንዳደረገ ማብራሪያ የለም፣ ግልጽ የሆነ ነገር የለም። ፖር ፐርፎርም ካደረገ ለምን ፖር ፐርፎርም እንዳደረገ ምንም ግልጽ የሆነ ነገር የለም። ስለዚህ እኔ ጥናት የኛውን እንትን ነው ለመሸፈን ነው የሚለውን ነገር ማሳየት ትችላለህ። ሌላ ፕራክቲካል ጋፕ ነው። ኤግዚስቲንግ ሞዴል አቺቭ ሃይፐር ቤንች ማርክ አኩሬሲ በት ሃቭ ኖት አዱኬትድ ኢቫሉዌት ሪል ወርልድ እንትን ላይ ኢምፕሊመንት አልተደረገም። የአሁኑ ጥናት የተሰራው በሲሙሌሽን ነው የተሰራው፣ ሲሙሌሽን ኢንቫይሮንመንት ላይ ነው የተሰራው። ሪሊ ግን አፕሊካብል ሆኖ ቴስት አልተደረገም። እውነተኛ እንትን ላይ ኢንቫይሮንመንት ላይ ቴስት አልተደረገም ብላችሁ እንዲህ ማሳየት። ብዙ አይነት ጋፖች አሉ። ባይዘ ቴዎሬቲካል ጋፕ ወደ 7 ነው 8 ጋፖች አሉ። በዚህ ጂኦግራፊካል ጋፕ ይባላል። እንትኖችም በደንብ ማሳየት ይጠበቅባቸዋል ማለት ነው። እና የተለያየ አይነት ጋፖች አሉ። ሂንት ያላችሁ how to convert thesis objective into manuscript objective፣ የቴሲስ ኦብጀክቲቭን እንደ ማኑስክሪፕት ኦብጀክቲቭ ወደ መቀየር ትችላላችሁ። አሁን የቴሲስ ጀነራል ኦብጀክቲቭ ይሄ ሊሆን ይችላል። የቴሲስ ጀነራል ኦብጀክቲቭ ሪሰርቻችሁ ታይትል ጋር ተመሳሳይ ነው። የጀነራል ኦብጀክቲቭ እና
የቴሲሳችሁ ርዕስ ተመሳሳይ ነው የሚሆነው ብዙ ጊዜ ማለት ነው። ሪሰርች ኩዌሽናችሁ ደግሞ ከስፔሲፊክ ኦብጀክቲቭ ጋር ተመሳሳይ ነው የሚሆነው። እያንዳንዱ ሪሰርች ኩዌሽን ከእያንዳንዱ ስፔሲፊክ እንትን ጋር ነው። አሁን ይሄ ጀነራል ነው በጣም ቱ ዴቨሎፕ ኢንቴሊጀንት ሲስተም ፎር ዲቴክቲቭ ዩዚንግ ማሽን ለርኒንግ ምናምን ካልን ብሮድ ነው። አሁን ይሄ ኦብጀክቲቭ ማለት ፎር ፎከስድ ፔፐር አይሆንም። ኢንስቲድ ምን መጠቀም ትችላላችሁ? እንዲህ ማለት ዚስ ስተዲ ኤምስ ቱ ኮምፔር ዘ ፐርፎርማንስ ኦፍ 5 ማሽን ለርኒንግ አልጎሪዝም ፎር ፊሽንግ ዌብሳይት ዲቴክሽን ዩዚንግ ስታንዳርድ ምናምን ምናምን እንደዚህ ያውን ሞር ስፔሲፊክ ይሆናል ማለት ነው። እንትን ማሽን ለርኒንግ እንደምትጠቀሙ አድርጎ አሳይተዋል። ፊሽንግ ዌብሳይት ዲቴክሽን ላይ እንደምትሰሩ፣ ፊውቸር ሪፕሬዘንቴሽን ላይ እንደምትሰሩ እንደዚህ አይነት ነገር ኦር እንዲህ ማድረግ ትችላለ። This study aims to determine which URL or web page character contribute most strongly to machine learning model. እንዲህ መቀየር ትችላላችሁ ማለት ነው። ፎከስድ እንዲሆንላችሁ አድርጉ ነው። ማኑስክሪፕት ስጽፉ ሞር ፎከስድ እንዲሆን አድርጋችሁ ከራሳችሁ እንትን ጋር አላማ ጋር ፎከስድ እንዲሆን አድርጋችሁ ጻፉ ማለት ነው። ሶ ማኑስክሪፕት should generally have one central objective። አንድ ሴንትራል ኦብጀክቲቭ ነው የሚኖረው። እንደ ቀድሞ 4 ኦብጀክቲቭ 5 ኦብጀክቲቭ ምናምን አንጽፍም ለማኑስክሪፕት ማለት ነው። አንድ ሴንትራል ኦብጀክቲቭ ነው። ያቺን ኦብጀክቲቭ ለማሳካት ነው የምንጽፈው ማለት ነው። ስለዚህ ይሄ ያለላችሁ ሜተድ ላይ ስመጡ ደግሞ ያው እንትናችሁ አለ። ሜተድ ላይ ሪሰርች ዲዛይን፣ ሪሰርች አፕሮች፣ ዳታ ኮሌክሽን ሜተድ፣ ዳታ አናሊሲስ ሜተድ፣ ቫሊዴሽን ሜተድ ምናምን እያላችሁ መጻፍ ትችላላችሁ ማለት ነው። ያው በማሽን ለርኒንግ በምናምን ላይ የተሰራ ከሆነ ነው ዳታ ሴት ሶርሱን ትጠቅሳላችሁ። ሶርሱ፣ ነምበር ኦፍ ኦብዘርቬሽን፣ ክላሱ፣ ኮሌክሽን ፕሬዶ፣ ኢንክሉዥን ኤክስክሉዥን ክራይቴሪያ፣ ኤቲካል ኮንሲደሬሽን ምናምን ብላችሁ እንዲህ ትጽፋላችሁ። ከዛ እዚህ ጋር እንደዚህ በፓራግራፍ መጻፍ ትችላላችሁ ማለት ዳታ ሴት ይሄን ካራክተሪስቲክስ አለው ከዛ ውስጥ ይሄን ሌምስቴን ነው ምናምን ስለምትጠቀሙ ዴታ ማብራሪያ መስጠት ማለት ነው። ሁለተኛ ላይ ደግሞ ፊውቸር ኢንጂነሪንግ የምትጠቀሙ ቴክኒክ አለ ፊውቸሩን ፕሪፕሮሰስ ለማድረግ ማለት ነው። ምን አይነት ቶታል ፊውቸሮች አሉት፣ የነዛ ፊውቸር እንትኑ ምን ይመስላል፣ ምን አይነት ኮምፖነንቶች ተካተዋል ከፊውቸር ውስጥ ማለት ነው። ይሄ 35 አሉ 35ቶቹ ማን ናቸው የሚለውን ነገር ማብራራት ትችላላችሁ ማለት ነው። ስለ ፊውቸሮቹ ማብራሪያ መስጠት ይጠበቅባቸዋል ማለት ነው ፊውቸር ኢንጂነሪንግ ላይ። ከዛ እንዲያርጋችሁ ዳታ ፕሪፕሮሰሲንግ how to handle missing value ኖርማላይዝ ማድረግ፣ ኢንኮድ ማድረግ፣ ዱፕሊኬት ሪሙቫል፣ ክላስ ኢምባላንስ ሃንድሊንግ፣ ትሬን ቴስት ምናምን እንደዚህ እንግዲህ እንደ ሪሰርች ይለያያል እንደየእንትናችሁ ማለት ነው። እንደ የፊልዳችሁ ይለያያል። ግን ሜቶዶሎጂ ላይ እንዴት ነው ያንን ኦብጀክቲቭ አቺቭ የምናደርገው ነው። እዚህ ጋር ኦብጀክቲቭ አለን አይደል? እዚህ ጋር ጠቅሰናል። how to achieve this objective የሚለውን ነው የሚያሳየን ማለት ነው ሜቶዶሎጂ። ስለዚህ ሶስተኛ ሜቶዶሎጂ ነው ማለት ነው። አንደኛ ኢንትሮዳክሽን ይኖረናል፣ ሁለተኛ ሪሌትድ ወርክ ይኖረናል፣ ሶስተኛ ሜትድ ይኖረናል። ከዛ ደግሞ ስለ ሪዛልት how to write results አሁን ሪዛልት የተለያየ ቪዥዋላይዜሽን የምትጠቀሙት ማለት ነው። ኮመን ሚስቴክ ኢዝ ራይቲንግ ሪዛልት ሴክሽን ሪፒቲሽን ኦፍ ቴብል ጻፉ ማለት ነው። ምንድነው ዊክ የሚባለው ይሄ ነው። ራንደም ፎረስት አቺቭ ይሄን አይልኩ ኤክስጂቭ ውስጥ ይሄ የሆነ ይሄ ምናምን እንዲሆነ ምናምን ስትሉት ቴብሉ ላይ የተጻፈውን ነው ደግማችሁ እየጻፋችሁ ያላችሁ። ያ አይደለም። ስትጽፉ ሪዛልት ስትጽፉ ቶፕ ፐርፎርመርን እና ሎወስት ፐርፎርመርን ነው መጻፍ ያለባችሁ። በጣም ሜጀር ፋይንዲንግ ላይ ነው ፎከስ ማድረግ ያለባችሁ እንጂ ቴብል ውስጥ የተጠቀሰውን ሁሉ እንትን ውስጥ እንደዚህ እያንዳንዱ ሪዛልት ሜንሽን ማድረግ የለባችሁ። ሉክ ቤተር የሚባለው ሉክ ኤክስጂቭ ውስጥ አቺቭድ ዘ ሃይስት ኦቨርኦል ፐርፎርማንስ ዊዝ አኩሬሲ ኦፍ ዚስ እንደ ኤፍ1 ስኮር ኦፍ ዚስ ራንደም ፎረስት ፕሮዲውስ ስላይትሊ ሎወር አኩሬሲ ምናምን በት ኤግዚቢትድ ምናምን እያደረጋችሁ ነው መጽፉ ማለት ነው። ቴብሉ ስታብራሩ በዚህ አይነት መልክ ነው የምታሳዩት ማለት ነው። ናው ዘ ሪደር አንደርስታንዲንግ ሚኒንግ ኦፍ ሪዛልት ማለት ነው። ሪዛልቱ እንጂ እንደዚህ ብታረጉ ሪዛልቱን ቁጭ ብታረጉ ይሄ ትርጉም የለውም። ቴብሉ ላይ ያለውን ነው እዚህ ጋር በጽሁፍ የቀየር ነው ማለት ያ ከሚሆን ይሄ ነው ቶፕ ፐርፎርመር እና ሎወስት ፐርፎርመርን ፎከስ ብታረጉ ማለት ነው። ይሄ ሎወስት ፐርፎርማንስ አሞንግ ምናምን እያደረጋችሁ ማለት ምን መሆኑን እንደሚያሳይ ማለት ነው። ስለዚህ ሪዛልት ስትጽፉ ያ ነው። ስለዚህ ለምሳሌ ይሄን ይሁት ይሄ ስታዩ
ሪዛልት አሁን እንዲገለጻቸው በፓይ ቻርት፣ ሂስቶግራም ምናምን ልጠቅሱ ትችላላችሁ። ቶፕ ፐርፎርምድ የሆነውን እንዲህ ቦልድ አድርጋችሁ ማሳየት ማለት ነው። ሰው ኢንፋሲስ ማድረግ ያለበትን ይሄ እንደዚህ አድርጋችሁ ታሳያላችሁ ማለት ነው። ሎወር ፐርፎርማንንም ማሳየት ትችላላችሁ። ብዙ ነገር ኮምፔር የምታደርጉ ከሆነ ቶፕ እና ሎወር ላይ ፎከስ ማድረግ ነው ማለት ነው። በብዛት ሪዛልታችሁ ስታሳዩ ፎከስ ለምን ዋና ዓላማችን ቶፕ ፐርፎርመር ማውጣት ነው አይደለ? ማን ነው ቶፕ ፐርፎርመር የሚለውን እንዴት ታደርጋላችሁ? ይህን ከጻፋችሁ በኋላ ቴክስቱን ትጽፋላችሁ ማለት ነው። ቴክስቱን ይሄን ቴብሉን ካስቀመጣችሁ በኋላ ዘን ዩር ቴክስት ሹድ ኤክስፕሌን ኢምፖርታንት ፓተርን ማለት ኢምፖርታንት ፓተርኑ ላይ ፎከስ ማድረግ ማለት ነው። ስለዚህ ሙሉ ዲቴይሉን እያንዳንዷን የዚህን አትጥቀሱ ማለት ነው። ቦሪንግ ያደርገዋል፣ በጣም ረዥም ያደርግባቸዋል እንትኑ ማለት ነው። ሪዛልቱን ኦልሬዲ ሰው ያየዋል ከቴብሉ ማለት ነው። ደግማችሁ እንትን አታርጉ። ስትሮንግ ኤምፋሲስ ላይ ያለበት ላይ በደንብ እንትን አድርጉ። ስለዚህ ሪዛልት እንደ ዲስከሽን ብዙ ጊዜ አብዛኞቹ ማኑስክሪፕቶች ሴፓሬትሊ እንድጽፉ ነው የሚጋብዟቸው። ሪዛልት ለብቻ፣ ዲስከሽን ለብቻ። አሁን ሪዛልት ላይ ሎክ እዩት። ኤክስጂብ ውስጥ አቺቭ ዛይት ኤፍ1 ስኮሮ ምናምን እንዲህ ብላችሁ ነው የምታስቀምጡት። ሃይስት እና ሎወስት ምናምን ብላችሁ ነው የምትጠቅሱት ማለት ነው። ዲስከሽን ላይ ስመጡ ግን ምንድን ነው ሚኒንግ ኦፍ ዚስ እንትንን ነው የምታብራሩት ማለት ነው። ዋት ዳዝ ኢት ሚን 97.5 ምንድን ነው የሚያሳየው? ይሄን ነው የምታብራሩ ሚኒንጉም ማለት ነው። ሱፐሪየር ፐርፎርማንስ ኦፍ ኤክስጂብ ሜይ ቢ አትሪቢዩትድ ቱ ቲስ። ለምን ፐርፎርም አደረገ? ኢረር አናሊሲስ ነው የምትሰሩ ማለት ነው። ይሄ አሁን ካሉት አልጎሪዝሞች እዚህ ጋር ወደ 5 ምናምን አልጎሪዝሞች አሉ አይደለ? እዚህ ጋር ሉክ ይሄን አይል ፐርፎርም አድርጓል ለምን አደረገ የሚለውን ነው የምታብራሩት። ዲስከሽን ላይ ምን የተለየ ነገር ስላለው ነው ከነዚህ አይደለ? ሚኒንጉን ነው የምትተነትኑት ማለት ነው። ኢረር አናሊሲስ ፑር ፐርፎርም ያደረጉት ደግሞ ለምንድን ነው ያደረጉት የሚለውን ነው የምትጠቅሱት ማለት ነው። ስለዚህ ዚስ ፋይንዲንግ ኮንሲስተንት ዊዝ ፕሪቪየስ ሪሰርች ኤክስጂብ ውስጥ የኛ ሪዛልት ላይ ይሄን አምጥቷል። ይሄ ጥናት ደግሞ ከዚህ ከፕሪቪየስ ስቴዲ ጋር ተመሳሳይነት አለው ማለት ትችላላችሁ ማለት ነው። ተመሳሳይነት አለው ከሪሌትድ ስቴዲ ጋር ታነጻጽራላችሁ ማለት ነው። ተቀራራቢ አላቸው፣ ግን የኛ በዚህ ፐርሰንት ከፕሪቪየስ ስቴዲ ይሻላል። ከዚህ በፊት ከተጠኑ ተመሳሳይ ዳታ ሴት ላይ የሰሩ ጥናቶች ከኛ የኛ ጥናት ከነሱ በዚህ ፐርሰንት ይሻላል እያላችሁ እንትን ታደርጋላችሁ ማለት ነው። However, marginal improvement over random forest suggests that model complexity may provide limited practical benefit እያደረጋችሁ ትጽፋላችሁ ማለት ነው። ራንደም ፎረስት ፑር ፐርፎርም አድርጓል፣ ኤክስጂብ ውስጥ ሃይስት ፐርፎርም አድርጓል። ኤክስጂብ ውስጥ ለምን እንዳደረገ፣ ራንደም ፎረስት ደግሞ ለምን እንደወረደ ኢረር አናሊሲስ ትሰራላችሁ ማለት ነው። ስለዚህ እንትኑ ሊሚቴሽናችሁንም ትጠቅሳላችሁ ማለት ነው። የጥናታችሁ ሊሚቴሽንም በደንብ መጥቀስ አለባችሁ ማለት ነው። ስለዚህ እንደዚህ አይነት ነገሮች ላይ ፎከስ አድርጉ ማለት ነው። ሪዛልቱ የመጣላችሁን ቁጭ ቪዥዋላይዝ ማድረግ ነው። ይሄ ደግሞ ዲስከሽን ደግሞ ያ ጥናቱ ምንድን ነው የሚያሳየው የሚለውን ነገር በደንብ ፎከስ እንድታደርጉ ነው የሚያደርገው ማለት ነው። ሶ ሪዛልት ቴል ዋት ሃፐንድ ነው። ዲስከሽን ኤክስፕሌን ዋይ ኢት ሃፕንስ ነው። አያችሁ ልዩነታቸው እንትን አለ። ሪዛልቱ የሚያሳየው ምን ተገኘ ነው። ይሄ ደግሞ ለምን ይሄ ሆነ ነው። ለምን ይሄ ሆነ ነው። ኢረር አናሊሲስ ይፈልጋል ማለት ነው ዲስከሽን። ይሄን በጣም ስትሮንግ አድርጋችሁ ስጽፉ በጣም ቶፕ ቲር ጆርናል ላይ ተቀባይነት ያገኛል ማለት ነው። ስለዚህ እንደዚህ አይነት ነገሮች ላይ ፎከስ አድርጉ። ሃው ቱ ራይት ስትሮንግ ዲስከሽን ይሄውና። አንድ ስትሮንግ ዲስከሽን ሴክሽን ይሄን ሊኖረው ይገባል። ዋት ዲድ ዩ ፋይንድ ምን አገኘ? ራንደም ፎረስት አውት ፐርፎርምድ አዘር ክላሲፋየር ይሄን አገኘናል። ሁለተኛ ዋይ ሜት ዩ ሃቭ ፋውንድ ኢት ለምን አገኘ? ለምን ቶፕ ፐርፎርም አደረገ? ኢትስ ፐርፎርማንስ ሜይ ቢ ሪሌትድ ቱ ነን ሊነር ፊውቸር ኢንተራክሽን ነን ሊነር ፊውቸር ኢንተራክሽንን ስለሚሰራ የሞዴሉን ኢንትሪንሲክ ፕሮፐርቲ ነው የምትጠቅሱት ማለት ነው። ከሌሎች ሞዴሎች አንጻር ይሄኛው ይሄም ፊውቸር አለው፣ ይሄ ለዚህ ሊሆን ይችላል፣ ለዚህ ምክንያት ሊሆን ይችላል ብላችሁ መጥቀስ አለባችሁ ማለት ነው። ሶስተኛ ዳስ ዚስ አግሪ ዊዝ ፕሪቪየስ ሪሰርች ሌላ ጥናቶች ኤክስጂብ ውስጥ ቶፕ ፐርፎርም ያደረገበት ጥናቶችን ትፈልጋላችሁ ማለት ነው። ከእናንተ ጋር ተቀራራቢ አዎ ይሄ ጥናትም ተመሳሳይ እንትን አግኝቷል ከኔ ጋር አያችሁ አይደል? እናንተን ጥናት ሰፖርት የሚያደርግ ነገር ትፈልጋላችሁ ማለት ነው። እናንተ የምታወሩን ነገር ትክክለኛ መሆኑን ለማረጋገጥ ከእናንተ ጥናት ጋር
ተቀራራቢ የሆነ ኤክስጂብ ውስጥ የተሻለ ፐርፎርም ያደረገበትን ታብራራላችሁ ማለት ነው። የእናንተ በምን ያህል ፐርሰንት እንደተሻለም ትገልጻላችሁ ማለት ነው። ከበፊቱ ጥናቶች በምን ይሻላል የእናንተ ጥናት በምን ያህል ፐርሰንት በልጧል የሚለውን ነገር ታያል። ዋት ዳዝ ኢት ዘ ፋይንዲንግ ሚን? ይሄ ፋይንዲንጉ ምንድን ነው የሚያሳየው? ሚኒንጉ ምንድን ነው? ዲስ ሰጀስት ዛት ኬርፉሊ ኢንጂነርድ ቴቡላር ፊውቸርስ ሪሜን ሃይሊ ኮምፒቲቲቭ ማለት ነው። ፊውቸር ሰሌክሽን ቴክኒክ ምናምን እንትኖች መሰራቱ ምንድን ነው ሞዴሉ ጥሩ ፐርፎርም እንዲያደርግ አድርጎታል ማለት ያ ቢቀር ኖሮ ጥሩ ፐርፎርም ላያደርግ ይችላል የሚለውን እንትን ታሳያላችሁ ማለት ነው። ዋት አር ዘ ሊሚቴሽን? የከረንት እንትኑ ሊሚቴሽኑ ምንድን ነው? የከረንት እንትኑ ሊሚቴሽኑ ምንድን ነው የሚለውን ነገር ማሳየት አለባችሁ ማለት ነው። The performer may decline even model encounters domain shifts previously unseen campaign ማለት ነው። የሆነ ሌላ ዳታ ሴት ብንጠቀም ይሄ ሞዴል ይሄን ያህል ፐርፎርም ላያደርግ ይችላል የሆነ መላምቶች ማለት ነው። እናንተ በአንድ ዳታ ብቻ ተጠቅማችሁ ሞዴሉን ትሬን ካረጋችሁ በሌላ ዳታ ብንጠቀም ይሄ ሪዛልት ላይመጣ ይችላል ብላችሁ ሊሚቴሽኑን በደንብ ማሳየት አለባችሁ ማለት ነው። እና የእናንተን ጥናት ስትሮንግ ሳይዱን እና ዊክነስ ሳይዱን ጥቀሱ ነው ዲስከሽን ላይ እንጂ አጋናችሁ አትጻፉ ነው። አጋናችሁ ብቻ አትጻፉ ግን ጽፉ ነው። ኮንክሉዥን ላይ ምንድነው የሚካተተው? ፋይንዲንግ እና ኮንትሪቢሽን፣ ኢምፕሊኬሽን፣ ሊሚቴሽን እና ፊውቸር ሪሰርች ዳይሬክሽን ነው የምታካትቱት ማለት ነው። ስለዚህ ኒው ፋይንዲንግን ኢንትሮዲውስ አናረግም። አዲስ ሳይሆን ያለውን ነው በአግባቡ አሳጥረን ምንጽፈው ማለት ነው። ስለዚህ ኮንክሉዥን እና አብስትራክት መጨረሻ ላይ ነው የሚጻፉት። ስለዚህ ሀሳቡን ጭብጥ ሀሳቡን በቃ እንትን አድርጋችሁ ሰመራይዝ የምታደርጉበት ነው ማለት ነው። መዝጊያው ስለሆነ ማለት ነው። ስለዚህ አሁን ፋይንዲንግ እና ኮንትሪቢሽን ይኖረዋል። አሁን የግሪን ያደረኩት ስቴዲ ዴቨሎፕድ ኤንድ ኢቫሉዌትድ ኤክስፕሌን ማሽን ለርኒንግ ፎር ፊሽንግ ዌብሳይት ዲቴክሽን ስላላችሁ አሞንግ ኢቫሉዌትድ ሞዴል ይሄኛው ቶፕ ፐርፎርም አድርጓል ምናምን ብላችሁ ትጠቅሳላችሁ። ዊዝ ፊቸር ኢምፖርታንስ አናሊሲስ ምናምን ይሄን ካረጋችሁ በኋላ ይሄ ኮንትሪቢሽናችሁንም ያሳያል ማለት ነው። ቶፕ ፐርፎርም ማድረጉ ይሄን ኢቫሉዌት አድርጋችሁ ኤክስፕሌን ማድረጋችሁ ኮንትሪቢሽናችሁን ፋይንዲንጋችሁን ይጠቅሳል። ኔክስት ደግሞ ኢምፕሊኬሽኑን ትጠቅሳላችሁ። ዚስ ፋይንዲንግስ ዴሞንስትሬት ዛት አይደለ ይሄ ፋይንዲንጉ ምንድን ነው የሚያሳየው? ኢፌክቲቭ እንደ ኢንተርፕሪተብል ዌብ ፊሽንግ ዌብሳይት ዲቴክሽን ዌር ፊውቸር ኢንጂነሪንግ እንደ ኢቫሉዌሽን አር ኬርፉሊ ኮንትሮልድ ማለት ነው። ይሄ ኬርፉሊ ኮንትሮልድ ሲሆን ኢምፕሊኬሽኑ ያሳያል ማለት ነው። ከዛ በኋላ ሊሚቴሽኑ እና ፊውቸር ሪሰርች ዳይሬክሽኑን ታጠቅሳላችሁ ማለት ነው። የእናንተ ጥናት ከረንት ሊሚቴሽኑ ምንድን ነው? ኔቨርስሌስ ዘ ስቴዲ ሪላይድ ኦን ከረንት ፓብሊክ ዳታ ሴት ማለት ነው። ከረንት ዳታ ሴት ላይ ነው ፎከስ ያደረገው። ስለዚህ ሌላ ዳታ ሴት ላይ ብንጠቀም ያሁን ያገኘነው ሪዛልት ላናገኝ እንችላለን የሚላለ። ስለዚህ ፊውቸር ስቴዲ ማስት ፎከስን ምናምን ብላችሁ ፎከስን ምናምን እንደዚህ እያደረጋችሁ ትጽፋላችሁ። ስለዚህ ኮንክሉዥን ላይ ፋይንዲንግ፣ ኮንትሪቢሽናችሁን፣ ኢምፕሊኬሽኑን፣ ሊሚቴሽኑን ጽፉ ነው። ኮንክሉዥን ላይ ምንድነው የሚካተተው? ፋይንዲንግ እና ኮንትሪቢሽን፣ ኢምፕሊኬሽን፣ ሊሚቴሽን እና ፊውቸር ሪሰርች ዳይሬክሽን ነው የምታካትቱት ማለት ነው። ስለዚህ ኒው ፋይንዲንግን ኢንትሮዲውስ አናረግም። አዲስ ሳይሆን ያለውን ነው በአግባቡ አሳጥረን ምንጽፈው ማለት ነው። ስለዚህ ኮንክሉዥን እና አብስትራክት መጨረሻ ላይ ነው የሚጻፉት። ስለዚህ ሀሳቡን ጭብጥ ሀሳቡን በቃ እንትን አድርጋችሁ ሰመራይዝ የምታደርጉበት ነው ማለት ነው። መዝጊያው ስለሆነ ማለት ነው። ስለዚህ አሁን ፋይንዲንግ እና ኮንትሪቢሽን ይኖረዋል። አሁን የግሪን ያደረኩት ስቴዲ ዴቨሎፕድ ኤንድ ኢቫሉዌትድ ኤክስፕሌን ማሽን ለርኒንግ ፎር ፊሽንግ ዌብሳይት ዲቴክሽን ስላላችሁ አሞንግ ኢቫሉዌትድ ሞዴል ይሄኛው ቶፕ ፐርፎርም አድርጓል ምናምን ብላችሁ ትጠቅሳላችሁ። ዊዝ ፊቸር ኢምፖርታንስ አናሊሲስ ምናምን ይሄን ካረጋችሁ በኋላ ይሄ ኮንትሪቢሽናችሁንም ያሳያል ማለት ነው። ቶፕ ፐርፎርም ማድረጉ ይሄን ኢቫሉዌት አድርጋችሁ ኤክስፕሌን ማድረጋችሁ ኮንትሪቢሽናችሁን ፋይንዲንጋችሁን ይጠቅሳል። ኔክስት ደግሞ ኢምፕሊኬሽኑን ትጠቅሳላችሁ። ዚስ ፋይንዲንግስ ዴሞንስትሬት ዛት አይደለ ይሄ ፋይንዲንጉ ምንድን ነው የሚያሳየው? ኢፌክቲቭ እንደ ኢንተርፕሪተብል ዌብ ፊሽንግ ዌብሳይት ዲቴክሽን ዌር ፊውቸር ኢንጂነሪንግ እንደ ኢቫሉዌሽን አር ኬርፉሊ ኮንትሮልድ ማለት ነው። ይሄ ኬርፉሊ ኮንትሮልድ ሲሆን ኢምፕሊኬሽኑ ያሳያል ማለት ነው። ከዛ በኋላ ሊሚቴሽኑ እና ፊውቸር ሪሰርች ዳይሬክሽኑን ታጠቅሳላችሁ ማለት ነው። የእናንተ ጥናት ከረንት ሊሚቴሽኑ ምንድን ነው? ኔቨርስሌስ ዘ ስቴዲ ሪላይድ ኦን ከረንት ፓብሊክ ዳታ ሴት ማለት ነው። ከረንት ዳታ ሴት ላይ ነው ፎከስ ያደረገው። ስለዚህ ሌላ ዳታ ሴት ላይ ብንጠቀም
ያሁን ያገኘነው ሪዛልት ላናገኝ እንችላለን የሚል አለ። ስለዚህ ፊውቸር ስቴዲ ማስት ፎከስ ኦን ምናምን ምናምን ብላችሁ ፎከስ ኦን ምናምን እንደዚህ እያደረጋችሁ ትጽፋላችሁ። ስለዚህ ኮንክሉዥን ላይ ፋይንዲንግ ኮንትሪቢሽናችሁን፣ ኢምፕሊኬሽኑን፣ ሊሚቴሽኑን ምን እንደሚያስከትል ምናምን ከዛ ቱ አድሬስ ዲስ ቻሌንጅስ ብዬ ነው የጀመርኩት ማለት ነው። ኢምፖርታንሱን ጋፑ ምናምን ካሳየው እየጨመረ ነው ያለው። ብዙ ጥናቶች ቢከናወኑም ይሄ አታክ እየጨመረ ነው ያለው ብዬ ቱ አድሬስ ዲስ ቻሌንጅ ዲዘርቴሽን ምናምን ይሄን አፕሮች ተጠቅመዋል። ይሄን እንትን አድርጓል። ከዛም ኪ ፋይንዲንጎችን እዚች ጋር እንትን አድርጌያለሁ ማለት ነው። ኪ ፋይንዲንጎችን እዚህ ጋር የመጡትን ሪዛልቶችን አሳይቻለሁ። ከዛ ይሄ ጥናት ደግሞ ምን እንደሚያሳይ ማለት ነው፣ ኢምፕሊኬሽኑ ምን እንደሆነ መጨረሻ ላይ አስቀምጫለሁ ማለት ነው። ስለዚህ ፕሪቬንሽን ምናምን እንደ ፊውቸር ወርክ የሚቀመጡ ነገሮችን እዚህ ጋር እንትን አድርጌያለሁ ማለት ነው። ስለዚህ አሁን ይሄ በጣም በልኪ ነው። ይሄ ከዲዘርቴሽን ስታዩ ማለት ነው። ቴብል ኦፍ ኮንቴንት አለው፣ ብዙ ሰብሴክሽኖች አሉ። ስለዚህ አሁን ሰርች እያደረኩ ኢንትሮዳክሽን ምናምን እያልኩ መሄድ እችላለሁ ማለት ነው። ኢንትሮዳክሽን ኢንትሮዳክሽን ሳይሆን ባክግራውንድ እንደ ሞቲቬሽን ነው ያልኩት እኔ ባክግራውንድ። ስለዚህ ስቴዲ ባክግራውንድ እንደ ሞቲቬሽን ላይ ትሄዱና እንደዚህ ታያላችሁ ማለት ነው። ባክግራውንድ እና ሞቲቬሽን ከምንድን ነው የጀመርኩት? ዲጂታይዜሽን ምናምን ብዬ ነው የጀመርኩት። እኔ ሳይበር አታክ ላይ ነው፣ ግን መጀመሪያ ስለ ዲጂታይዜሽን አወራው ማለት ነው። ስለ ዲጂታይዜሽን ከማኑዋል አፕሮች ወደ ዲጂታል እየሄድን ያለ ነው። እዛ ጋር በመሄዳችን ደግሞ ምን አለ የሳይበር ጥቃት ምናምን አለ ብላችሁ ትጀምራላችሁ ማለት ነው። ከሳይበር አታኮች ደግሞ ሰዎች ተጋላጭ ናቸው፣ እነሱ ደግሞ ፊሽንግ አንደኛው ነው ምናምን ብላችሁ ትጠቅሳላችሁ ማለት ነው። ዲፊኒሽኑን ትጠቅሳላችሁ። ከዛ ያለውን ሞቲቬሽን ያለውን በኢትዮጵያ ኮንቴክስት ያሉትን ስታቲስቲክሶች በደንብ ታሳያላችሁ። በደንብ ያለውን ስታቲስቲክስ ማለት ነው ትሬንዶችን በደንብ ታሳያላችሁ። ያሉ ሪሰርቸሮች ምን ላይ ሰርተዋል። ስለዚህ ይሄን አታክ እንትን ለማድረግ ምን ያስፈልጋል? ማሽን ለርኒንግ እና ዲፕ ለርኒንግ ያስፈልጋል ብዬ ጠቅሻለሁ ማለት ነው። ትራዲሽናሎችን እዛ ጋር ተችቻለሁ ከላይ። ይሄን አድሬስ ለማድረግ ማሽን ለርኒንግ እና ዲፕ ለርኒንግ ያስፈልጋል ብያለሁ። ከዛ በኋላ ማሽን ለርኒንግ ላይ ዲፕ ለርኒንግ ላይ ፎከስ ማድረጉ ጥሩ ቢሆንም ይሄ ላይ ፎከስ ማድረጋችን ይሄ ሪኳየርመንት ያስፈልጋል። ማሽን ለርኒንግ እና ዲፕ ለርኒንግ ቶፕ ፐርፎርም ለማድረግ የሚያስፈልጋቸው ሜካኒዝሞች አሉ ብዬ ሊስት አድርጌያለሁ። መጀመሪያ ቾይስ ኦፍ ለርኒንግ ሜተድ፣ ይሄ ኢምፖርታንት ኮምፖነንቶች ማለት ነው። ለማሽን ለርኒንግ የሚያስፈልጉ ጥሩ ፐርፎርም እንዲያደርግ የሚያደርጉ ነገሮች ምንድን ናቸው ብዬ ባክግራውንድ ላይ ጠቅሻለሁ ማለት ነው። ባክግራውንድ ላይ እንደዚህ ጠቅሻለሁ። ከዛ ሞቲቬሽን ምን አነሳሳኝ የሚለውን ነገር ጠቅሻለሁ። እየጨመረ መሄዱን ስታቲስቲክሱን አሳይቻለሁ። በጣም በልኪ ነው እንትኖቹ ማለት ነው። አሁን ምን ለማሳየት ነው? በአጭሩ ስቴትመንት ፕሮብሌሙን ጠቅሻለሁ። እያንዳንዱ ስቴትመንት ፕሮብሌም የራሱ ሪሰርች ኢኩዌሽን አለ ማለት ነው። የራሱ ሪሰርች ኢኩዌሽን አለ። ሎክ እንዲህ ፍሬም አድርጌ ነው ያስቀመጥኩት። አንዱ ጋፕ ምን ላይ ነው ፎከስ የሚያደርገው? ይሄ ላይ ነው ፎከስ የሚያደርገው። ሁለተኛ ጋፕ ምን ላይ ነው? እንዲህ ቢሲዲ ምናምን ብዬ ነው እንትን ያደረግኩት ማለት ነው። በዳታ እንትን አድርጌ ማለት ነው። ፋይናሌ ሪሰርች ኢኩዌሽኑንም በሱ ነው የከፋፈልኩት ማለት ነው። 4 ሪሰርች ኢኩዌሽን አለ። ሎክ አይታችሁታል። 4 ሪሰርች ኢኩዌሽን ዋት አር ኪ ፕሪዲክተር ቫሪያብል ፎር ኦንላይን ዩዘር ቼንጅስ ኢን ሴኩሪቲ ቢሄቪየር ምናምን ይላል። ሪሰርች ኢኩዌሽን 1 ማለት ነው። ሪሰርች ኢኩዌሽን 2 ይሄ ነው ሪሰርች ኢኩዌሽን። ስለዚህ ይሄ ሪሰርች ኢኩዌሽን ከስፔሲፊክ ኦብጀክቲቭ ጋር የተገናኘ ነው ማለት ነው። እያንዳንዱ ሪሰርች ኢኩዌሽን ካለው ስፔሲፊክ ኦብጀክቲቭ ጋር ቁርኝነት አለው። ቱ ኤግዛማይን ኪ ፕሪዲክተር ቫሪያብል ይሄ ማለት ሪሰርች ኢኩዌሽን 1 ነው። ይሄ ሪሰርች ኢኩዌሽን 2 ነው ማለት ነው። ይሄ ሪሰርች ኢኩዌሽን 3 ነው። 5 አለው። 5ቶቹም አሁን ታትሟል ማለት ነው በማኑስክሪፕት መልክ። ቱ ኤግዛማይን ኪ ፕሪዲክተር ቫሪያብል ምናምን ይላል አይደል? ይሄን አሁን ታትሟል ለብቻው ማለት ነው ራሱን ችሎ። ይሄም ታትሟል። ኢንዴፕዝ ሪቪው ሊትሬቸር ሪቪው ነው ታትሟል። ይሄም ቱ አሰስ ምናምን ምናምን ብያለሁ። ይሄኛውም የራሱ ታትሟል ማለት ነው። ይሄኛውም እንደዚህ፣ ይሄኛውም እንደዚህ። ስለዚህ ፍሬም አድርጋችሁ በማኑስክሪፕት መልክ መቀየር ትችላላችሁ ማለት ነው። ይህንንም አንድ ማኑስክሪፕት፣ ይሄ ሁለተኛ ማኑስክሪፕት፣ ይሄ ሶስተኛ ማኑስክሪፕት፣ ይሄ አራተኛ፣ ይሄ አምስተኛ እያደረጋችሁ መሄድ ትችላላችሁ ማለት ነው። ይሄን ለኤቪደንስ አሁን ባሳያችሁ ይሄ
እዚህ ጋር ተቀምጧል። አሁን ሶሪ ዲዘርቴሽን እንግዲህ በጣም በልኪ ስለሆነ ያው በትዕግስት ታዩኛላችሁ ማለት ነው። ጀነራል ኦብጀክቲቭ አለ። አሁን የታተሙትን አሳያቸዋለሁ። ኦብጀክቲቭ ዋን የቱ ጋር እንዳሳተምኩ ማለት ነው። ኦብጀክቲቭ ዋን፣ ኦብጀክቲቭ ቱ ምናምን አለ። አሁን ዲዘርቴሽን ኦርጋናይዜሽን አለ። በጣም ፔጁ በጣም ብዙ ነው። ሉክ አያቸው አይደል? ሪሌትድ ወርክ ኮንሴፕት ይሄ ጀነራል ሪቪው ነው። ያው ጀነራል ሪቪው ነው። ይሄ ጀነራል ሪቪው ነው። እንግዲህ አሁን ለማሳየት ነው ይሄ እያንዳንዷን። ይሄ ጀነራል ሊትሬቸር ሪቪው ነው። ሲግኒፊካንስ ምናምን ምናምን በጣም በልቂ ነው። እንግዲህ ይህን ሁሉ 5-6 ፓብሊኬሽን ለማውጣት በጣም የፒኤችዲ ዲዘርቴሽን በጣም ሊትሬቸር ሪቪው ሪግረስ ማድረግ አለባችሁ ማለት ነው። ሪግረስ መሆን አለበት። ስለዚህ ኖታብል ሊሚቴሽኑን አውጥቻለሁ። ሊሚቴሽኑን እንዲህ በሰንጠረዥ ማለት ነው። የጥናቶችን ሊሚቴሽን እንደዚህ ሊስት አድርጌያለሁ። ሎክ ይሄንን ይኸው አሁን ይሄ የመጀመሪያ ኦብጀክቲቭ ነው። የመጀመሪያ ኦብጀክቲቭ ነው ይሄኛው ማና በአርቲክል መልክ አሳትም ያለ ሎክ ኢሜል እንደ ዌብሳይት ኤግዛማይኒንግ ኦንላይን ዩዘር ሴኩሪቲ ቢሄቨር ብዬ ይሄ አሁን የታተመ ነው። ሎክ የራሱን አብስትራክት አለው፣ የራሱ ኢንትሮዳክሽን አለው፣ የራሱ እንትን አለው። ይሄ አሁን የታተመ ነው ማለት ነው። እዚች ጋር ሎክ እቺ ክሊክ ባረጋው ሊንኳ ወደዛኛው እንትን ትወስዳለች ማለት ነው። ወደ ታተመው ማኑስክሪፕት ይወስዳል ማለት ሎክ ያያችሁ እዚች ጋር አለ። ሎክ ይሄ የታተመ ነው አሁን ማለት ነው። የታተመ እንትኖች አለ ማለት ነው። ይሄ አሁን አንደኛው ኦብጀክቲቭ ነው። ይሄ አሁን የራሱን ማኑስክሪፕት ኢንትሮዳክሽን ምናምን እንትን አለ ማለት ነው። አሁን ሰከንድ ላይ ስትሄዱ ደግሞ ሶሪ ሰከንድ እንትን ላይ ስትሄዱ ደግሞ ልክ ሁለተኛው ኦብጀክቲቭ ደግሞ ልክ ሁለተኛውን ኦብጀክቲቭ ላሳያችሁ። ልክ ሁለተኛው ኦብጀክቲቭ ይሄውና ሊትሬቸር ሪቪው ነው። ሉክ ማሽን ለርኒንግ ቤዝ ዲፕ ለርኒንግ ቤዝ ፊሽንግ ዌብሳይት ከረንት ጋፕስ እንደ ኔክስት ዳይሬክሽን ይላል። አያችሁ ይሄም ታተማለ። ይሄም የራሱን ኢንትሮዳክሽን አለው፣ የራሱን ኤክስፐሪመንት አለው፣ የራሱን እንትን አለው እዚች ጋር ማለት ነው። ሉክ አሁን የራሱን የሆነ እንትን አለው ማለት ነው። ኦብጀክቲቭ ቱ ላይ የተቀመጠ ነው። ኦብጀክቲቭ ቱ ላይ የተቀመጠ ነው። የራሱን አብስትራክት አለው። እዚች ጋር አሁን ክሊክ ባረግ ሉክ ያውን ታትሟል ማለት ነው። ኦብጀክቲቭ ቱር ነው ያሳካሁት ማለት ነው። የጋዝ እዚህ ጋር ብትሄዱ አለላችሁ ታገኛላችሁ ማለት ነው። ሶሪ ሉክ ያውን ታትሟል። ስኮፐስ ኢንዴክስ ላይ የታተመ ነው። ሉክ ይሄ ፒዲኤፍ አለ፣ ቪዲዮ አለ። ሉክ እዚህ ጋር ሳይቴሽኑም ከስኮፐስ ላይ ያለው ምን አይነት ስታቲስቲክስ እንዳለው እዚህ ጋር ተቀምጧል። እያንዳንዱ እንትኑ ማለት ነው። ይሄ አለላችሁ ማለት ነው። እና ሶስተኛም እያለ እንደዚህ ይቀጥላል ማለት ነው። እንደዚህ ቀጣይነት አለ። አሁን አንዱ ላይ ያልሸፈንኩትን ኔክስት ፓብሊኬሽን ላይ የሸፈንኩት እንትኖች አሉ ማለት ነው። ያውን ሊትሬቸር ሪቪው ፓርት ነው። ቀጣይ ደግሞ ሎክ የሶስተኛ ኦብጀክቲቭ ደግሞ አለ ማለት ነው። ሎክ ሶስተኛ ኦብጀክቲቭ ደግሞ አለ ሎክ የኛው ማለት ነው። ሎክ ሶስተኛ ኦብጀክቲቭ ኢንተለጀንት ፊሽንግ ዌብሳይት ቢፎር ኤንድ አፍተር ፊውቸር ሴሌክሽን ቴክኒክ ይሄም የራሱን አብስትራክት ኢንትሮዳክሽን ኤክስፐሪመንት አለው። ይሄን አሁን ክሊክ ብታደርጉ አለ ማለት ነው። ሎክ ይታያቸዋል። እዚህ ጋር የታተሟል ማለት ነው። ዌብሳይት ላይ ሎክ ስኮፐስ ኢንዴክስ ጆርናል ነው እዚህ ጋር የታተመ ነው ማለት ነው። ስለዚህ እንዲህ ታደርጋላችሁ። ሌላውንም እንደዚህ እያደረጋችሁ ትሄዳላችሁ። ኤክስፐሪመንት አለው። በጣም ሪግረስ የሆነ ኤክስፐሪመንት ማለት ነው። ሉክ አራተኛው ደግሞ ሉክ ይኸውና ሲንግል እንደ ሃይብሪድ ዲሴብል ቤዝድ ፊሽንግ ዌብሳይት ዲቴክሽን ይሄን የምትሄዱ አሁን ይሄ ኪው1 ጆርናል ላይ የታተመ ነው። ዌብ ኦፍ ሳይንስ እና እንትን ኪው1 ጆርናል ላይ ያለ ነው ያለው ምናምን ብትሉ ሉክ አለላችሁ። ይሄ ኤሲኤም ላይ ነው የታተመው። እንትን ማድረግ ትችላላችሁ ማለት ነው። እና እያንዳንዱን ኦብጀክቲቭ ወደ እንትን መቀየር ይቻላል ማለት ነው። ወደ እንትን መቀየር ትችላላችሁ። ስለዚህ አሁን ያመጣል። ያው ፔጁ ሎድ እያደረገን ያለው እያንዳንዷ ነገር እንትን አለች ማለት ነው። ሉክ ኤክስፐሪመንት አላት እያንዳንዷ እዚህ ጋር